አይደለም ጥበቤ የጸሎቴ ብዛት ስለምታውቀው ነው የልቤ ፍላጎት። ማሰባሰቢያ ፕላትፎርም ሁላችሁም ከመላው ዓለም ገንዘባችሁን ዶኔት ማድረግ ትችላላችሁ። በፓውንድም በዶላርም በዩሮም በብርም ብታስገቡት በቀጥታ እዚህ ስክሪናችን ላይ ያሳየናል። ግባችን በዚህ ቪዲዮ ብቻ 60 ሚሊዮን ብር ነው። ይህንንም ዶሙን ዋተር ፕሩፊንግ ለማሰራትና ሞዛይኩን ለማልበስ ነው። ይህንን በትክክል ተፈጽሞ ካየን ላይቭ ገብተን ቀሪውን ከ150 ሚሊዮን ብር በላይ ደግሞ በቀጥታ ስርጭት እናሰባስባለን። ከዛ በፊት ግን ካሜራ ይዘን መተን የተሰራውን ስራ ገቢ ማሰባሰቢያ ፕላትፎርም ሁላችሁም ከመላው ዓለም ገንዘባችሁን ዶኔት ማድረግ ትችላላችሁ። በፓውንድም በዶላርም በዩሮም በብርም ብታስገቡት በቀጥታ እዚህ ስክሪናችን ላይ ያሳየናል። ግባችን በዚህ ቪዲዮ ብቻ 60 ሚሊዮን ብር ነው። ይህንንም ዶሙን ዋተር ፕሩፊንግ ለማሰራትና ሞዛይኩን ለማልበስ ነው። ይህንን በትክክል ተፈጽሞ ካየን ላይቭ ገብተን ቀሪውን ከ150 ሚሊዮን ብር በላይ ደግሞ በቀጥታ ስርጭት እናሰባስባለን። ከዛ በፊት ግን ካሜራ ይዘን መተን የተሰራውን ስራ እባካችሁ እጃችሁን ዘርጉ። እኛ እያቃተን ነው፣ አሁን እየከበደን ነው። እባካችሁ ከምታገኘው ትንሽ እንትን ቢሆን ትንሽም ትልቅም ቢሆን ስጡ እባካችሁ፣ በድንግል ማርያም ስም። አሁን ደግሞ ከዚህ በኋላ ያለው የዓለም ሕዝብ ሌላም ዜጋ የሆነ ቢተባበረ በቃ ተረባርቦ እንዲያስጨርሱልን በእመቤቴ ስም ጠይቃለሁ። ሰው ፊኒሺንግ ቤቱን ጨርሶ እመቤት በጤና የኖርኩት በሰላም ያረፍኩት ሞልቶ የፈሰሰው የቤት በረከት አይደለም ጥበቤ የጸሎቴ ብዛት ስለምታውቀው ነው የልቤ ፍላጎት። እመቤቴ ያልካል ማን ነው ተኋላ ያለው? መድኃኒዓለም እኮ ነው። መላእክቶችን እኮ ይልካል እሱ። ልጆች ሞልተዋታል። እዚህ ያደረሰ ማን ነው? እግዚአብሔር። ታዲያ ምንድን ነው የት ሄዳውስ? መሬታችን የለችም እንዴ? በእሷ ጸሎት በእሷ አማላጅነት ችግር የለውም። አሁን እኮ እናንተ አደራ ተሸክማችሁ ነው እኮ የሚሄዱት።